ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት አረ ቤተሰብ እየሆናችሁ አበረታቱን፣ ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡ። ዛሬ እንግዲህ ኢየሩስ እውነት ለመናገር ያለችበት ሁኔታ በጣም ነው የሚያሳዝነው። ያው ምንም ብታናድደን ሰውነንና አዝና ስናያት ደግሞ አሳዘነችን እና በቃ ቢኒን እንግዲህ ልጁን እንዲቀበል ልጁን እንዲያምን ከልጁ ጋር እንዲላመድ በተቻላት መጠን እንግዲህ እየጠራች እያናገረችው ነው። ግን ደግሞ ቢኒ ሰሞኑን ውጥር ብሏል። ማለት የሆነ አነጋገሩ ራሱ ደስ አይልም። በእርግጥ እሷ ካደረገችው አንጻር በቀለም እየተበቀላት ሊሆን ይችላል፣ ወይ ደግሞ እንድትማርበት ድጋሚ እንደዚህ አይነት ነገር ውስጥ እንዳትገባ እያደረገም ሊሆን ይችላል። አይታወቅም። የሰው ልጅ የሚያደርገውን እንጂ ውስጡ ያሰበውን ልናቅ አንችልም አይደለ? እና ግን ዋጋ እንዳታስከፍለ ነው የምፈራው። ቢኒ በሰዓቱ አሁን ተቀበል ብላ ልቧን መልሳ መታ እያናገረች ነው ያለው። አሁን የኔ ልጅ አይደለችም ማለት እኔ ግን ያሳዘነችኝ ህፃኗ ናት። ቤተሰብ ደግሞ ስታሳሳ ስታምር የኔ ድንቡሽቡሽ የምር እንደ ወይኔ በስማ እና ለምንድነው ህፃኗ ፊት ለፊት እንደዚህ ይነቃል ማለት? ነገ እኮ ታድጋለች፣ ማደጓ አይቀርም እኮ። አሁን ህፃን እንደሆነችውን አትዩ። ነገ ላይ ስታድግ ይሄን ቪዲዮ እንደምታየው አትርሱ። እና የኔ ልጅ አይደለችም፣ በጊዜ አባቷን ፈልጊ፣ ልጅቷን እዚህ እየዛሽ እየመጣሽ ልጅ ናት አትበይ ምናምን፣ በቃ መግፋት በሉት፣ ይሄ ገፍትሮ ማባረር በሉት። በቃ ባጭሩ በጣም እየገፋት ነው ያለውና እኔ ግን አንድ የተረዳሁት ነገር ምን እንደው ታውቃላችሁ ቤተሰብ፣ ከዚህ በፊትም የብሩክ ነው ልጅ ነው ብላ ልትመጣ የቻለችበት ምክንያት በእርግጠኝነት ከቢኒ ጋር፣ በእርግጥ እንደዛ ብላ መምጣቷን አልደግፈውም፣ ልክም አይደለም። ማንም ህይወት ላይ በዚህ መልኩ መሄድ ልክ ነው ብዬ አላስብም። ግን በቃ ቢኒ በጣም ኢየሩስን የበደላት ነገር እንዳለ ነው አሁን እየተሰማኝ ያለው፣ የምሬን ስነግራችሁ ማለት ነው። ምክንያቱም እች ልጅ በደንብ ቢይዛት ቢንከባከባት ያንን ሁሉ ነገር በጭካኔ ልትሄድ አትችልም ነበረ። እመኑኝ። በቃ እዛ ጋር ቢኒ የበደላትን ነገር ሌላ ቦታ ሄዳ በቃ የሰው ህይወት መበጥበጥ ነው እንትን ያለችውና ብቻ የሆነ ከባድ ነገር፣ ከባድ ምክንያት፣ ከባድ ውስብስብ ያለ ነገር አለ ይመስለኛል በመካከላቸው። በጣም የጎዳት ያዘነችበት የተሰበረችበት ነገር አለ። ያን ነገር ደግሞ በእርግጥ ሚዲያ ላይ ወታ መናገር አልፈለገችም። ግን ይቅር ብያለሁ፣ በቃ ያንን ሁሉንም ነገር እንተውና ለልጃችን ስንል አብረን ተግባብተን ልጃችን እናሳድግ፣ ተቀበለኝ፣ እኔም በቃ ፕሮሰስ እስከምጨርስ ድረስ ትልመድህ እያለች ነው ያለው። በእርግጥ ሁለቱም ወጣት ናቸው። ምንም አይነት መሰደት አያስፈልጋትም። ነጻ ልጅ ትታ እንደ ራስሽ ሆኖ ማንም አያሳድግልሽም። እዩ የምሬ ነው የምልንገርሽ። ወይ ከልጅሽ ሳትሆኝ ወይ ከገንዘብሽ ሳትሆኝ ልጅሽን ብስቁል ብላ ወይ በስነ ስርዓቱ ሳታድግ ወይ በስነ ስርዓቱ ሳትለብስ ወይ በስነ ስርዓቱ ሳትማር ከማንም ሳትሆኝ ባዶሽን ነው የምትቀሪው። እውነቱን ስነግርሽ ስደት ይቅርብሽ። ያገኘሻትን እየሰራሽ እዛችሁ ልጅሽን ቢያንስ ለልጅሽ መስዋዕት ከፍለሽ ኢትዮጵያ ውስጥ ሆነሽ ነው ልጅሽን ማሳደግ ያለብሽ። ብዙ እናቶች አረብ ሀገር ልጆቻቸውን ትተው መጥተው ልጆቻቸው አይሆኑ ሆነው እንግዲህ በየሚዲያ አይታችሁታል። ልጆቻቸው እንዴት ተበሳቁለው እንዴት ሆነው እንደሚኖሩ ማለት ነውና ስደትን እንዳትመርጭ በፍጹም ማለት ነው። እችን ድንቡሽቡሽ ያለች ልጅሽን ይዘሽ እንድቹ እንዳማረባት አሳድገሽ ለቁም ነገር ማብቃት አለብሽ በቃ እንጂ ስደት ስለመጣሽ ምንም ለልጅ እያልሽ የምትልኪው ብር ራሱ ልጅ ሳትሆን የምትጠቀምበት የሚጠቀመው አስቀምጠሽበት የመጣሽው አካል ነው። ገብቶሻል? ማሰብ አለብሽ። እና አቶ ቢኒያም ደግሞ ውጥር አትበል፣ ነገ እንዳታለቃቀስ። ኢየሩስ ከተነሳባት ምን ያክል ርቀት እንደምትሄድ መቼም ላንተ አንነግርህም። ምንም የማያውቁትን ልጆች እንኳን 1 አመት ሙሉ ዋጋ አስከፍላቸዋለች። ምንም በማያገባቸው ምንም በማያውቁት ነገር ገና ለገናው ብሩክ አለማየሁ መልካም ልብ አለው። የሰውን ልጅ በቃ ያንተናት ብያሳምኜ ልጅ በሱ ስር እንድታድግና በሱ ስም እንድትጠራ በሚል 1 አመት ሙሉ ዋጋ አስከፍለዋለች። ስለዚህ እንኳን አንተ አባትየውን ማለት ነው ከፈለገች በህግ ሄዳ ራሱ ብዙ ነገር ማድረግ ትችላለች። ለምን ልጅ አይደለችም ብላኝ ነበር ብትል ራሱ ያለችበትን ሪዝን ህግ ቦታ መናገር ትችላለች። እዚህ ጋር ሚዲያ ላይ ባትናገር እንኳን አውጥታ ህግ ቦታ ግን ግዴታ ትናገራለች።
ከእንደዚህ አንጻር ተነስቼ ነው ልጅህ አይደለችም ያልኩት እንደዚህ ስለበደለኝ ነው። ወይም ምናልባት አላቅም አስወርጂውን ብልሃት ሊሆን ይችላል እኮ በጊዜው አረገዝኩ ስትልህ እንዴ እኛ አሁን ወጣት ነን ገና ምንም ነገር ሳይኖር እንዴት አረገዝኩ ትየኛለች። ስለዚህ አስወርጂው ብልሃት ሊሆን ይችላል በሰዓቱ አይታወቅም። ስለዚህ የያዘችውን በውስጧ በጣም ከባድ ነገር እንደያዘች ነው እየተሰማን ያለው አሁን። በእርግጥ ከመጀመሪያውም በቃ እዛው ቢኒያምን አፋጣሽ ይዘሽ እንትን ብትይ ኑሮ እውነቴን ነው ምልሽ እየሩስ እስካሁን አንቺ 200 ሺህ ራሱ አስገብቶሽ ነበረ። በተለይ ስደት ላይ ያሉት የኢትዮጵያ ሕዝቦች በጣም መልካም ልብ ያላቸው ናቸው። እንደዛ ሆነሽ ብትመጭ በሪያሊቱ በቃ ከሷ አርግዤ ነገር ግን በቃ አሁን ሊቀበለኝ አልቻለም እርግዝናዬን ብለሽ ምናምን በትክክለኛው ታሪክሽ ብትመጭ እስካሁን አንቺ 200 ሺህ አስገብቶሽ ነበር ሕዝቡ። በቃ ውለጂ ልጅሽን እርግዝናሽም ይቀጥል በስነ ስርዓቱ ልጅሽን ወልደሽ ትኖሪያለሽ እኛ እናበረታታሻለን ብሎ የኢትዮጵያ ህዝብ ደግ ነው። የምሬን ነው ምልሽ። ግን አንቺ በማይሆን መንገድ መጣሽ። ጭራሽ መምጣት በሌለብሽ ህይወት ገብተሽ መተሽ በቃ ብዙ ሰው አንቺን እንዲጠላሽ አደረግሽ። መጠላትም ማለት በቃ የመጣሽበት መንገድ ነው ሰው እንዲጠላሽ ያረገሽ እንጂ ማንም የትም አውቆሽ ያንቺን ባህሪ ያውቆ ምናምን አብሮሽ ኑሮ አይደለም ህዝቡ የጠላሽ። ግን የመጣሽበት መንገድ ልክ ስላልሆነ በሰው ህይወት ስለመጣሽ ነው። ለዛውም በምንወዳቸው ልጆች ስለመጣሽ በጣም ብዙ ነገር ተብለሻል። እንግዲህ በእርግጥ ያንን ሁሉ ረስተሽ ያው ትናንት እግዚአብሔር ይስጣችሁ የምር እውነት ለመናገር ብዙ ሰው አበረታቷታል። እንግዲህ ከ2800 ወደ 11000 አሁን ደግሞ ወደ 13000 ምናምን ገብታለች። እንደዚህ ነው አየሽ፣ የኢትዮጵያ ህዝብ ደግ ነው። በቃ ይረሳል፣ በደልን ይቅር ይላል፣ ይረሳል። እና ደግሞ እችን ህጻን ልጅ ይዘሽ ስትመጭ መጨከን ይከብዳል። ምክንያቱም ህጻኗ ምንም የማታቀጻ ልጅ ናት። በመሀል እየተፈተነች ነው። በመሀል እዚህ ካሜራ ፊት እየያዛችሁ እያመጣችሁ ስትጫጫሁባት ምን ስትሉባት ታሳዝናለች። የምር ደግሞ ደስ የምትል ልጅ ናት። እግዚአብሔር ያሳድግልሽ በጥበቡ። እግዚአብሔር ከእናቷ ሳትለይ እንዲያሳድጋት ነገሮችን እግዚአብሔር ያመቻችልሽ ብዬ ማለት እፈልጋለሁ። እኔ ራሴን ወክዬ ከልጅሽ እንድትለይ በፍጹም ነው የማልፈልገው። ምክንያቱም አንቺ እዚህ ሆነሽ አንቺ ዋጋ ከፍለሽ ልጅሽን በሰላም ብታሳድጊ ይሻላል። ምክንያቱም አንቺ ስደት መተሽ ዋጋ ከፍለሽ እሷም ልጅሽም እዛ ኢትዮጵያ ዋጋ ትከፍላለች። የምሬን ነው ምልሽዩ። ከምንም ሳትሆኝ ነው የምትቀሪው። ወይ ልጅሽ በስነ ስርዓቱ ሳታድግ፣ ወይ ገንዘብሽን ሳትይሽ፣ ወይ አንቺ በቃ ስደት ላይ ስትመጭ ብዙ ነገር ሊገጥምሽ ይችላል። ጥሩም ነገር መጥፎም ነገር ብዙ ነገር አለ። ስለዚህ ለዚህች ህጻን ልጅ ስትይ እዛው ሀገርሽ ላይ አፈርደሜ ግጠሽ ልጅሽን አሳድ። ደግሞ አንቺ ጎበዝ ነሽ። አመጣጥሽ ልክ ስላልሆነ ነው እንጂ ጎበዝ ተዋናይ ነሽ፣ ቆራጥ ነሽ። ያሹን ነገር በቃ ማንም ምንም ቢልሽ መስሚያሽ ጥጥ ነው። ስራሽን ነው የምትሰሪው። እና አሁንም ቢሆን በቃ ከአንድ ሰው ጋር ተጣመሪ ስልሽ በስራም ቢሆን እርግጠኛ ነኝ ዩቲዩብ ያለው ወንድ ይኖራል ቡታጅራ፣ አብራችሁ ስሩ። በቃ አንድ ቀን እሱ ቤት አንዱ ቀን አንቺ ቤት። ቢኒያም እንግዲህ ከጠገበ ፍንጥር ካለብሽ አትለማመጪው። ራሱ ይመጣል። ራሱ ለምኖሽ እግርሽ ስር ወርቆ ነገ ይመጣል። እመኚኝ። አንቺ ጀግና ሁኝና ዩቲዩብሽ ላይ አተኩሪ፣ ልጅሽ ላይና ዩቲዩብሽ ላይ። አንቺ ደህና ስትሆኝ ነው ልጅሽም ደህና የምትሆነው። ስለዚህ ስራሽን ስሪ በደንብ፣ ልጅሽን አሳድጊ። በቃ እኛም እናበረታታሻለን። ምክንያቱም ለዚህች ህጻን ስንል ማለት ነው። እችን ህጻን ትተሽ ስደት እንዳትሄድ ስንል እናይልሻለን። ቪዲዮሽን ላይክ እናረግልሻለን። ብቻ ከጨረቃዎቹ ህይወት ደግመሽ እንዳትመለሽ። እንደዛ ካደረግሽ ያው ሙሉ ለሙሉ እንግዲህ እስከ መጨረሻው ከህዝቡ ጋር እንደምትጣይ ነው። ከዛ በተረፈ ግን ቢኒ ላንተ መመክረ ነገር ቢኖር እንዳትጸጸት። ነገ ልመለስ ስትል ጭራሽ ሴት ልጅ ከቆረጠች ነው። ጭራሽም ነው በቃ ለፍቼ ልጅን አሳድጋለሁ አይንህን እንዳላይህ ነው የምትልህ። ሴት ልጅ የተበደለችውንም ተበድላ ዝቅ ብላ ይቅርታ ጠይቃ ጉልበት ላይ እየወደቀች ጥብርር ብለህ አሻፈረኝ ካልክ ነገ ማለት ነው አንተ መሬት ለመሬት እየተሳብክ ብትሄድ ራሱ መስሚያው ጥጥ ነው። አትሰማህም። መቼም የኢየሩስን ጸባይ ላንተ አንነግርህም። ከቆረጠች ካመረረች ዋጋ ታስከፍላለች። በጊዜ አስብበትና የኔ ልጅ አይደለችም እያልክ ከምትንቀረፈፍ ማለት ነው ዲኤንኤ አስመርምር። አንተም በቃ አስመርምር። ሲጀመር ቁጭ ኢየሩስን ነው የምትመስለው ልጅቷ ራሷ። አፍንጫዋ እንደውም የቢኒን ነው። ወደ ቢኒ ትሄዳለች። አይኗ ቁጭ እናቷን፣ ቅላቷ ቁጭ እናቷን። የሚገርም ነው። እና አምሳያ ልጅሽን ትተሽ የትም አትሂጂ።
ታሳዝናለች ህፃኗ የምር ውይ በስማ እንዴት እንደምታሳሳ ራሱ እና እዩ አይዞሽ፣ ጠንክሬ፣ በርቺ፣ አትሰበሪ። ልጅሽ ነገ የምትደሰችባት በቃ እንኳንም ወለድኩሽ፣ እንኳንም ላንቺ መስዋዕት ከፍ እያሳደግኩሽ የኔ አበባ የኔ ልጅ ደረሽልኝ እኮ ተመስገን ብለሽ ፈጣሪሽን የምታመሰግኝባት ልጅ ነው የምትሆንልሽ። ለማየት ያብቃሽ። በቃ ይሄን